በሀገራችን ብሎም በአፍሪካ በቴሌኮም ቴክኖሎጂ ትልቁና ግዙፉ ኩባንያ የሚባለው ኢትዮ ቴሌኮም ዘኔክሰስ የተሰኙ ዲቫይሶችን አስተዋውቆናል ማለት ነው። እነዚህ ዘኔክሰስ የተሰኙ ዲቫይሶች ስማርትፎን ወይም ደግሞ ታብሌቶች፣ ላፕቶፖች ወይም ደግሞ ወርክ ስቴሽንን ያካተተ የቴክኖሎጂ ውጤቶችን አስተዋውቆናል። እነዚህ ዘኔክሰስ ዲቫይሶች የቴሌክላውድን ይጠቀማሉ ማለት ነው። ለብዙዎቻችን በተለይም በገጠራማው ክፍል ለሚኖሩ ኢትዮጵያውያን ስማርትፎን ለመያዝ ብዙ ጊዜ የስማርትፎኖች የዋጋ ውድነት አንዱ ምክንያት ነው ማለት ነው። ኢትዮ ቴሌኮም እነዚህን ዘኔክሰስ የተሰኙ ዲቫይሶችን ደግሞ ለኛ ሲያቀርብልን በዋጋ እነዚህን ማህበረሰብ ያካትታል ብሎ ዘኔክሰስ የተሰኙ ዲቫይሶችን አመጣልን። ቴሌክላውድን ይጠቀማሉ ማለት ስንል ምን ማለታችን ነው? እስካሁን ለምሳሌ ስማርትፎን ስንገዛ ምን ያክል ስቶሬጅ ወይም ደግሞ ምን ያክል ራም አለው ብለን አይተን ነበረ የምንገዛው። ነገር ግን ዘኔክሰስ የተሰኙ ዲቫይሶች ደግሞ የቴሌክላውድን ይጠቀማሉ ማለት ነው። ስለዚህ በተመጣጣኝ ዋጋ ለሁሉም ማህበረሰብ ሊመጥኑ የሚችሉ የኔክሰስ ዲቫይሶችን አቅርቤያለሁ ብሏል ኢትዮ ቴሌኮም። እንደምታስታውሱት በተለያየ ጊዜ በተለይም በቴሌኮም ቴክኖሎጂ ዘርፍ ዓለም የደረሰባቸውን ቴክኖሎጂዎች ወደ ሀገር ውስጥ እያመጣ እያስተዋወቀን ይገኛል ኢትዮ ቴሌኮም። አሁንም ደግሞ ዘኔክሰስ ዲቫይስን አስተዋውቆናል ማለት ነው።